ሰላም ሰላም ውድ የጀላት ዩቲዩብ ቤተሰቦች፣ ዛሬ ደግሞ ለየት ባለ መልኩ መተናል። ብለን ዘናፈታ ስንል የጾም ዘናፈታ እናሳያቸዋለን ማለት ነው። ቪዲዮአችንን ተከታተሉ፣ ከኛ ጋር ሁኑ፣ ሰብስክራይብ። እዚህ ጋር አዲሱን መሻገሪያ ግራውንድ ውስጥ ገብተን ነበረ። እንደ ፈርስት ሪያክሽናችን ያበደ ነው፣ ተመችቶናል። የት ነው የወጣነው? 4 ኪሎ በእግር እንደዚህ እንደምታምር አላውቅም ነበረ። ግን ያው 4 ኪሎን እስቲ በእግራችሁ 4 ኪሎ ዞር ዞር ብትሉ የምታዩት ነገር ምን ይመስላል የሚለው ነው እዚህ ጋር እያሳየናችሁ ነው። እስቲ ጎብኘት ታሩ። እንግዲህ ያው ተንብኔል ላይ እንዳያችሁት ከሸራተን አባረውናል። ያው ሸራተን ልንገባ ስንል መጀመሪያ ካሜራ መቅረጽ አይቻልም አሉን። ከዛ በኋላ ደግሞ ዝም ብለን ካሜራውን አቁመን ልንገባ ስንል መግባት አይቻልም ብለውናል። ያው ምንም ማድረግ አይቻልም፣ እንግዲህ ያጋጥማል አንዳንዴ። እንግዲህ መተናል። በጣም ታምር ይሆንብኝ። ኢትዮጵያ ተሸነፈ። ለምንድን ነው ባንዲራ ዝቅ ብሎ ባለበት? እዛ ትንሽዬዋ ላይ ብቻ ይቀመጥልን፣ ሌላው ጋር ይቀር። ለማንኛውም ያለውን ቫይብ እናሳያቸዋለን። እኛም ቫይብ እያደረግን ነው። እንደምታዩት ቫይቡ ያበደ ነው። ተከታተሉ በደምብ አሳይልኝ። ያው ዋተር ዳንሱ ምናምን ያበደ ነበረ። እኛ ደግሞ የሆነ ነገር ተብላሽ ብለን እየደነገጥን ነበረ። ግን ያው በቃ ውሃው በኃይለኛው ወደ ላይ ሲፈጭ ሆኖና በጣም ደስ ይላል። ደስ የሚል ጊዜ ነው። ኢትዮጵያ
የኛ መመኪያ ኢትዮጵያ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ። እንግዲህ ያው ቪዲዮውን ስንጨርሰው እኔን የሚነቃኝ በሩጫ አንድ ልጅ ነበረ። ዳሜጅ አድርጌዋለሁ። እሱን ስቀድመው በሩጫ አሳያችኋለሁ ማለት ነው። አቢሜሌክ ነኝ። እሽቅድድም ላሸንፍ ይኸው ጓዜን እየቋጠርኩ ነው። ማንንም አልሰማም። አም ደ ኪንግ ብሎ ዮናታን ነኝ። አቢሜሌክን ዛሬ ላሸንፈው ነው። አመድ ነው ማረገው። ይቻላል። ሁሴን ቦልት ሆነበት። እዚህ ጋር ደነገጥ። እግዚአብሔር 1 2 3 ቆይ እኔ ነው የምቆጥርላችሁ። 1 2 3 እግሬን ተውት። እግሬ ሊጋጭ እንደነበረ አውቃለሁ፣ ግን አሸንፌያለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ቻው